ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው። በመከላከያ የተሰጠኝ ኃላፊነት የለም ሲሉ አቶ ጀነራል ሳሞራ ዩኑስ ተናገሩ። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም የነበሩት በጡረታ የተሰናበቱት ጀነራል ሳሞራ ዩኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥ ኃላፊነት ተሰጥቷቸዋል። ከጀነራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ነው ተመድበዋል የሚሉ መረጃዎችን በማህበራዊ ሚዲያዎች ላይ ሲሰራጭ ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎች ሲሰራጩ ነበር። ጀነራል ሳሞራ ዩኑስ የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ሰብስክራይበር ለማብዛት የተፈበረከ ነው ብለዋል። በመከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉ ተናግረዋል። ጀነራሉ የጤና ሁኔታቸውን በተመለከተ ጤናዬ ሙሉ ነው ለማረጋገጥ ከተፈለገ ሁሌ ስፖርት በማዘውተርበት ቦታ አዲስ አበባ መጥቶ ማረጋገጥ ይቻላል ሲሉ ገልጸዋል።